ሁላችሁም እንኳን ደስ ያላችሁ። ሩታና አብርሽ እንግዲህ በዚህ መልኩ አዲስ ህይወታቸውን ከልጃቸው ጋር ጀምረዋል። እንግዲህ በጣም ደስ የሚል ነገር ነው። እኔ ከሁሉም ያሳስበኝ የሄርሜላ መጥፋት። ሄርሜላ ምን ገጥሟት ይሆን ማለቴ ያው እየሆነ ባለው ነገር ምን አይነት ስሜት ውስጥ ነች? እሱ ማወቅ ፈለግኩ። እውነት በህይወት አለች ወይ ምናምን የሚለውን ነገር ማወቅ ፈለግኩ። እውነቴን ነው የምላችሁ። እና እስኪ ሄርሜላ ያለችበትን ሁኔታ የምታውቁ ካላችሁ እስኪ ንገሩኝ። ግን ሄርሜላም እኮ ታሳዝናለች እውነት ለመናገር ያው የመጨረሻ ቪዲዮዋቸው እንግዲህ ያኔ ተሞሸር ምናምን እያለች ሱፍ የለበሱ ቀን ነው። አንዳንዴ እንደ የመጨረሻዋ ስንብት ይሆን እንደ ያ ነገር እኔ እኮ ፈራሁ። የሄርሜላ አፍቃሪዎች፣ የሄርሜላ ወዳጆች ከሄርሜላ ጎን እየቆማችሁ ብዙዎቻችሁ ደግሞ ተጨንቃችኋል። ምኑን አብን ይሁን ምናምን እያላችሁ ነው። እንግዲህ የሩታ ፋሚሊ ደግሞ በዚህ መልኩ ምንም ነገር ቢፈጠር ወደኋላ ላይሉ ወደፊት ለመጓዝ ቃል ተገባብተዋል ትናንት። በዚህ መልኩ ልጃቸው በነገራችን ላይ ልጃቸው ታውቃላችሁ ያው ቁርጥ አብርሃምን ነው የሚመስለው እና አብርሽን ነው የሚመስለው። ብቻ ደስ የሚል ነገር ነው። ሩታ ወደ ቤቷ ስለተመለሰች ሁላችንም እንግዲህ ደስ ብሎናል። ከዚህ በኋላ ምን ይፈጠር ይሆን እንዴት ይሆን የሚለውን ነገር ያው እንግዲህ ታውቃላችሁ ሩታና አብርሽ አሁን አብረው ከሆኑ ብቻቸውን ነው የሚሆኑት። ሩታ አጋዥ ያስፈልጋታል። ልጁንም ይይዝ ምናምን ብዙ ነገሮች አሉ። ያን ነገር ደግሞ በሂደት እንግዲህ አብርሽ ሁሉም ነገር አስተካክልሻለሁ ብሏታል። እንደሚሆንም እናምናለን። እና ደግሞ ትናንት በተለቀቀው ቪዲዮ ኮመንት ሰጥቼ ነበር እና ብዙዎቻችሁ በቃ እውነት የሳቄ ምንጭ ሆንሽ እንዴት እንዳሳቅሽኝ ምናምን እያላችሁ ነው። እውነቴን እኮ ነው። ሄርሜላ በቃ የመቃጠል ዘመን ነው የሚሆንላት ከዚህ በኋላ ታውቃላችሁ። ግን አይታወቅም። አብርሽ በድብቅ ሊያገኛት ይችላል። ማን ያውቃል? ወንዶች እኮ አይታመኑም። ወንዶች አይታመኑም። ስራ ምናምን ብሎ ወጥቶ ሄርሜላ ሊያገኛት ይችላል። ሄርሜላ ግን ይሄን ነገር ሄርሜላ ደግሞ ስለምትወደው ታውቃላችሁ። ግን ሄርሜላ ልጅ እንዳላት ሄርሜላ እኮ ልጅ አላት። ስለዚህ እንደውም ባለፈው በቃ አንተም ከሚስትህ ጋር ብቻ ብዙዎቻችን የምንፈልገው ሩታና አብርሽ ታርቀው በአንድ እንዲሆኑ ነበር። እሱም ነገር እንግዲህ ተሳክቷል። ሁላችሁም እንኳን ደስ ያላችሁ። ደስ የሚል ዜና ነው። ሩታን ለምትወዱ ምናምን ስለሷ የምትጨነቁ በቃ ሩት ድሮ ገና ከመምጣቷ ጀምሮ በቃ አስታውሳለሁ። ያኔ ስትመጣ ምናምን የነበራት ያኔ ቪዲዮ ስትሰራ እንትን ያለችውን ፎቶ ሁሉ አድርጋችሁ የዛሬ ስንት ዓመት በቃ አብሮነታችሁን ለሩታ አሳይታችኋል እና የእውነት ልትደነቁ ልትከበሩ ነው የሚገባው። እናንተ ተመልካቾች ኮማቶች በሙሉ ማለት ነው። እና አንዳንድ ኮመንቶች እያየሁኝ ፈን እያደረኩ ነበር። የሚያስቅም ስለ ሄርሜላ የሚያዝን ሰው አለ። እንግዲህ እና ሄርሜላ እና ቤላ ጠፍተዋን በቃ ብቻ እኛ የምንፈልገው የሁለታቸውን አብሮ መሆን ስለሆነ ምንም ከዚህ በኋላ የሚያሳስበን ነገር አይኖርም። ማንም ይጥፋ ማንም እኛ ምን አገባን። ግን እኔ እውነት ለመናገር አልዋሻችሁም። ሄርሜላ ያለችበትን ማወቅ እንዴት እንደሆነች ስሜቱ እንዴት እያረጋት ነው አብሶ የዛሬውን ቪዲዮ ስታይ እንግዲህ የእውነት ልቧ ቀጥ የሚል ሁሉ ነው የመሰለኝ። እኔ በጣም ነው ለሄርሜላ የፈራሁላት። በዛ ላይ ደግሞ ብዙዎቻችን ከዚህ በፊት ለምን አላስታረቋቸውም ለምን አብረው ባልሆኑ ምናምን እያልን የአብርሽን እህቶች እየወቀስን ነበር ምናምን። እነ ቡዜ ግን ከአሜሪካ መጣች ተባለ። አዲስ አበባ ነው የምትኖረው ወይስ ቡታጅራ? እኔ ግን ያልገባኝ ነገር ማለት የቡታጅራ እንደዚህ ታምራለች? እኔ እኮ ቪዲዮ ምናምን ሲሰሩ አዲስ አበባ ያሉ ነበር የሚመስለኝ። እንዴ ለካ ቡታጅራ ሆኖ ነው ሁሉም የተሰበሰቡት። ለካ ቡታጅራ ነው ወይስ ቪዲዮ ለመስራት መዝናኛ ቦታ ምናምን እየሄዱ ነው? እስኪ ንገሩኝ። እውነቴን ነው እኮ የምላችሁ። ሁሌ ቪዲዮ የሚለቁትኝ ቦታው በቃ የሚያማምር ምናምን ነገር ነው። እና እስኪ ይሄን ነገር መልስ የምታውቁ ካላችሁ ኮሜንቱልኝ። እና እነ ቡዜ ሁላቸውም እንግዲህ እነ ኤልዳና አብረው ደስታቸውን ሊካፈሉ ከጎን ቁመዋል እና
በጣም ደስ የሚል ነገር ነው። ከዚህ በኋላ ነው ሲጀመር ሩታ በቃ እንትን የምትለው የምትታረሰው የእውነት በቃ ዛሬ እንደወለደች ቁጠሩት ሩታ። ስለዚህ ሁላችንም ደስ ብሎናል በሩታና በአብርሽ ጉዳይ። እንደኔ ደስ ያላችሁ ይህን ቪዲዮ ላይክ፣ ሼር እያደረጋችሁ እስኪ አበረታቱ። ከጎን የሆኑ ሀሳብ አስተያየታችሁን ኮሜንት እስኪ አድርጉልኝ። እንኳን ደስ ያላችሁ። ከዚህ በኋላ ደግሞ በሩትና በአብርሽ መሀል ሰው ጸብ እንዳይገባ ጸሎት አድርጉላቸው እናንተም ማለት ነው በቻላችሁት አቅም። ምክንያቱም ብዙ ነገር ሊፈጠር ይችላል። አሁን ሩታና አብርሽ ተለያይተው በቆዩበት ሰዓት አብርሽ ከብዙ ሴቶች ጋር ቪዲዮ ይሰራ ነበር ምናምን ነው። ምናልባት ነገ እነዛ ልጆች የሆነ ነገር አለን አረገዝን ብለው ደግሞ እንዳይመጡ። እውነቴን ነው። የአብርሽ እኮ ጉድ ማለቂያ የለውም። አርግዘናል ምናምን አንቺ አራስ በሆንሽ ሰዓት ምናምን ብለው ሌላ ጸብ እንዳይፈጠር የእውነት እስኪ ጸሎት አድርጉ። እኔ እንደዚህ ፈርቻለሁ። ምክንያቱም አብርሽ ከብዙ ሴቶች ጋር ሲገናኝ ምናምን ስለነበር ያው ሰው ታውቃላችሁ ከባድ ነው እና ሩታ በሌለች ሰዓት ያው አብርሽ ከቤት ብቻውን ነው ምናምን በዛ ሰዓት አብረነው ጊዜ እናሳልፍ ነበር ምናምን የሚሉ ሴቶችም ሊመጡ ስለሚችሉ ሩታ ከወዲሁ ነገራቶችን በማሰብ ጥንቃቄ ማድረግ አለብሽ ብዬ ነው እንደኔ ማስበው። እስኪ በዚህ ጉዳይ እናንተስ ምን ይመስላችኋል? ትክክል አይደለሁም ስላችሁ ያለፈው አሁን ከስንት ጊዜ በኋላ ነፂ መታለች። ነፃነት መታ እንደዛ ምስቅልቅል ካደረገችው በኋላ ተረጋጉ በቃ ምናምን ነገሮች አለቁ ምናምን ስንል ነው ደግሞ ሄርሜላ የመጣችው ታውቃላችሁ። ሄርሜላ ደግሞ እስከ መጨረሻ ጥግ አስኬደቻቸው ምናምን ነገር እና አሁንም ሌላ ታሪክ የሚፈጠር ይመስለኛል። እንግዲህ እስኪ የሚፈጠረውን አብረን የምናይ ነው የሚሆነው። ሩታን መምከር አለብን መምከር በቃ ምንም ነገር ቢፈጠር ከቤት መውጣት የለባትም እንደኔ ማለት ነው። አይመስላችሁም? በቃ ከዚህ በኋላ ልጇን ይዛ ቤቷ ነው መኖር የሚገባት። እንደው የሆነ ነገር ከተፈጠረ ራሱ አብርሽ ነው ሊወጣ የሚገባው። እኔ እንደዛ ብዬ ነው የማስበው። እስኪ እናንተስ ምን ይመስላችኋል? በዚህ ሀሳብ ያላችሁን እንትን እስኪ ጻፉልኝ። በቀጣይ እንግዲህ በአሪፍ ቪዲዮ ይዤ የምመጣ ነው የሚሆነው። ስለ ሄርሜላም አዲስ ነገር ካለ ሼር አደርግላችኋለሁ። እስከዛ አበረታቱኝ። መልካም ቆይታ ይሁንላችሁ። መልካም የደስታ ጊዜ ለአብርሽና ለሩትዬ። እወዳችኋለሁ። ባይ ባይ።